እንዴት ናችሁልኝ? ሰላም የማከብራችሁ የምወዳችሁ የዛጎል ቤተሰብ፣ በዚህኛው ቪዲዮ ስለ ነጭ ዕጣን ጥቅሞች ነው ማወራችሁ። ያየሁትን፣ የሰማሁትን፣ ያነበብኩትን ይጠቅማችኋል ብዬ የማስበው መረጃ ነው የማካፍላችሁ። የምታዩት ይሄ ዘይት ከዚህ የሚያምር ነጭ ዕጣን የተዘጋጀ ነው። ዕጣን ዱቄት አለኝ እንዲህ ተፈጭቶ የተዘጋጀ በቤት ያለኝና እስቲ በጥበጥ አድርገን እንዲህ እናደርግና በአነስተኛ መጠን የነጭ ዕጣን ሻይ እናዘጋጃለን። እዛ እሱን እየጠጣሁኝ ስለ ነጭ ዕጣን ዘይት ጥቅሞች አወራላችኋለሁ። በዛው የነጭ ዕጣን ሻይ ወይንም ደግሞ ውሃ ለምን ይጠቅማል የሚለው አብረን እናያለን። ነጭ ዕጣን የተመረጠ ዕጣን በመባል ይታወቃል በዓለም ላይ። በእኛ ሀገርም ለመንፈሳዊ አገልግሎት እንዲሁም ደግሞ ለሕክምና ለዘመናት ሲያገለግል የኖረ ነው። በጣም የደቀቀ ስለሆነ ያው ትንሽ እንትን ይላል። እንዲህ እያደረግን እናሟሟዋለን። በፈላ ውሃ ብንበጠብጠው በነገራችን ላይ ቶሎ ይሟሟል። የነጭ ዕጣን ውሃ ወይንም ደግሞ የነጭ ዕጣን ሻይ ለብዙ ነገር ጥቅም አለው። በውስጡ አንቲባክቴሪያ፣ አንቲ ኢንፍላማተሪ ባህሪ ስላለው የሆርሞን መዛባትን ለማስተካከል ይረዳል። በዋናነት የነጭ ዕጣን ውሃ ለወንዶችም ለሴቶችም የሆርሞን መዛባትን ለማስተካከል ይረዳል። በሆርሞን መዛባት ምክንያት የሚመጣ ችግሮችንም ለማስወገድ ይረዳል። በሴቶች ላይ የሚከሰት የፔሪድ አለመስተካከል፣ ጧት አነስተኛ የነጭ ዕጣን ውሃን ወይንም ሻይን መጠጣት በጣም ተመራጭ ነው። በነገራችን ላይ በጣም መራራ ነው ስንጠጣው። ማር ጋር ብንጠጣው ይመረጣል። በተለይ ደግሞ የተፈላ ወይንም ደግሞ በፈላ ውሃ ውስጥ አድርገን የምንጠጣው የነጭ ዕጣን ውሃ በጣም መራራ፣ በቃ ከምታስቡት በላይ ኃይለኛ ነው እቃ ነው እና ከማር ጋር ብንጠጣው ይመረጣል። በፔሪድ ወቅት የሚከሰትን ህመም ያስተካክላል። የሆርሞን መዛባትን ያስተካክላል። ስለዚህ የነጭ ዕጣን ውሃ ስንጠጣ እንደዚህ አይነት ችግሮችን ለማስተካከል ይረዳል። ሌላው ዋናው ብዙውን ጊዜ ጥቅም ላይ የሚውለው ስትረስን ለማስወገድ፣ ሌላው የሆርሞን መዛባት አብሮ ጭንቀትን ወይንም ደግሞ አለመረጋጋትን ስትረስን ያመጣል። መነጫነጭ፣ ያለመመቸት ስሜትን የነጭ ዕጣን ሻይን ወይንም ደግሞ ውሃን በመጠጣት ልናስወግደው እንችላለን። በነገራችን ላይ ዕጣኑ ራሱ ሲጭስ የመረጋጋትን ስሜት ይፈጥራል ነው የሚለው ሳይንሱ። በዋናነት ላወራላችሁ የምፈልገው የነጭ ዕጣን ዘይት ለቆዳ ያለውን ጥቅም ነው። የቆዳ ከለር አለመመሳሰልን ያስተካክላል። አሁን አንዳንድ ጊዜ በሙቀት መብዛት፣ በፀሐይ በመጠበስ ወይንም ደግሞ ይሄ በማብሰል ምናምን በምናሳልፍባቸው ጊዜ ቆዳችን ከለር ይበልዛል፣ የተለያየ ከለር ይኖረዋል። ቡግር ሲፈጠር የቡግር ጠባሳ፣ የሽፍታ ጠባሳ፣ እነዛ ጥለውብን የሚያልፉትን የከለር አለመመሳሰል የነጭ ዕጣን ዘይትን አዘውትሮ ማታ ተቀብቶ አድሮ ጠዋት መታጠብ ይህንን የከለር አለመመሳሰል በማጥፋት ቆዳችን ጽድት ጥርት ያለ እንዲሆንልን ያደርግልናል። ሌላው ቆዳን ለማራስና ለማለስለስ የነጭ ዕጣን ዘይት የቆዳን ቀዳዳዎች ዘልቆ የመግባት ባህሪ ስላለው አሁን ማታ ተቀብተን አድረን ጠዋት ስንታጠበው ቆዳችን ግሎ እንዲያበራ ያደርጋል። ምክንያቱም ለስላሳ ሲሆን ወዙ የሚያምር እንዲሆን ያደርገዋል። ግሎ እንዲያደርግ ማለት ወዙ የሚያምር እንዲሆን ያደርጓል። የሚያምር ወዝ፣ የሚያበራ ወዝ እንዲኖረን ያደርገናል። የነጭ ዕጣን ዘይትን መጠቀም እንዲጥርት ያለ የነጭ ዕጣን ዘይትን ብንጠቀመው ለቆዳችን የሚያምር ማታ ተቀብተን አድረን ጠዋት ብንታጠበው ወጥ የሆነ ቆዳ ይኖረናል። ቅድም እንዳልኳችሁ ከዛ ሌላው ምን ይሆናል? የሚያምር ወዝ ይኖረዋል ቆዳችን። ሌላው የነጭ ዕጣን ዘይት በጣም ዋና ጥቅሙ ነው የተባለው ይሄ በአይናችን ዙሪያ በአፋችን አካባቢ እንዲህ ግንባራችን ላይ የሚመጣ መሸብሸብን፣ መጨማደድን፣ የእርጅና ምልክቶችን ያስወግዳል። ያለ ጊዜ የሚመጣ ያለ እድሜ የሚመጣ በተለያየ ለዩቪ ሬይ ወይንም ደግሞ ለፀሐይ ጨረር በመጋለጥ ምክንያት ቆዳ ሲደርቅ ይሸበሸባል። እነዚህ ምልክቶችን ለማጥፋት ኃይለኛ ፓወር እንዳለው ጥናቶች አረጋግጠውለታል። የነጭ ዕጣን ዘይትን ቀስ እያለን ማሳጅ ማድረግ፣ እንዲህ ማሳጅ ስናደርገው ወደ ቆዳችን ዘልቆ ይገባልናል። ይሄ ወደ ቆዳችን ዘልቆ ሲገባ ምን ያደርግልናል? ቆዳችን እንዲለሰልስ ያደርገዋል። ይሄ ምንድነው? እንዲህ የአፋችንን ዙሪያ የአይናችንን ስር በደንብ አድርገን ዘይቱን ትንሽ ነው የምንጠቀመው እኮ፣ ነገር ግን ቀስ እያለን እንዲህ ማሳጅ ማድረግ። አንጫ ነው በአንድ ጣት የማደርገው። ለምንድን ነው? ላለመጫን ነው። እንዲህም ብንቀባው ችግር የለውም፣ ግን በጣም ቀስ እያለን ነው ማሳጅ። መጫን የለብንም።
የሞቱ የቆዳ ሴሎችን በማስወገድ ቆዳችን ሴል እንዲያመርት ያደርገዋል። ስለዚህ እንዲታደስ፣ ንጹህ እንደሆነ እንዲቆይ፣ ያለ እድሜ እንዳይሸበሸብ ያደርግልናል። ሌላው የነጭ ዕጣን ዘይት ከባድ ያልሆኑ ጠባሳዎችን ከቆዳ ላይ ለማስወገድ ለማጥፋት አዘውትረን የነጭ ዘይትን በመቀባት ፊታችን ከጠባሳ እጃችን፣ እግራችንም ንጹህ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ በመቀባት አዘውትረን እጃችንን እግራችን ላይ ጠባሳ ያለበት ቦታ ላይ መቀባት የነጭ ዕጣን ዘይት ጠባሳ እንዲጠፋ ያደርጋል። ሌላው የደም መፍሰስን፣ ቁስልን ለማዳን ይረዳል። ከእንደገና ደግሞ አሁን ለምሳሌ እንዲህ እጃችን ቢሰነጠቅ ቁስል ቢሆን ቢደማ ወዲያው የነጭ ዕጣን ዘይት መቀባት ደሙ እንዲቆም ከማድረጉም ሌላ ቁስሉ ሲድን የሚመጣ ጠባሳን እንዳይፈጠር ለማድረግ ያግዛል። ቶሎ እንዲጠፋ ያደርግልናል። ቁስል እንዲድን ያደርጋል፣ ያክማል ማለት ነው የነጭ ዕጣን ዘይት። ስለዚህ ቤታችን የነጭ ዕጣን ዘይት አለን ማለት እንዲህ አይነት ችግሮች ሲያጋጥሙን ወዲያው እራሳችንን ለማከም ያስችለናል። ባደጉት አገራት ላይ የሚመረቱ ማስቲካዎች መራራ ወይም ደግሞ ጣፋጭ ያልሆኑ የሚባሉ ማስቲካዎች ከነጭ ዕጣን እንደሚዘጋጅ ያውቃሉ? ይህ ማስቲካ የሚዘጋጀው ለምንድን ነው? ክብደትን ለመቀነስ፣ ስትረስን ለመቀነስ፣ ፔሪድን ለማስተካከል። እነዚህ ማስቲካዎች ከነጭ ዕጣን በተለይ ክብደትን ለመቀነስና ሆርሞንን ባላንስ ለማድረግ የሚችሉ ማስቲካዎች ይዘጋጃሉ። እነዚህ ማስቲካዎች ውድ ናቸው፣ ተፈላጊም ናቸው ባደጉት ሀገራት ላይ። ስለዚህ የነጭ ዕጣን ውሃን ስንጠጣ ክብደታችንን እንድንቀንስ ያደርገናል። ስትረስን ወይንም ደግሞ ጭንቀትን ይቀንሳል፣ ያረጋጋል። ጥሩ የተረጋጋ እንቅልፍ እንድንተኛ ለማድረግ ያግዛል። ነጭ ዕጣን ሲጨስ የማረጋጋት ይሄ ሽታው ደስ የሚል እንትንን የመሳብ ጥሩ ጠረን ስለሆነም ወይንም ደግሞ በቃ ተፈጥሮ የተሰጠው ነገር ነው። የማረጋጋት ወይንም ሀሪ ያለው ይሄ የተመሰከረለት ነው። ሌላ የነጭ ዕጣን ዘይት የሚገርም የተባለው ጥቅሙ ፀጉር፣ አላስፈላጊ ፀጉርን ከቆዳችን ላይ ያስወግድልናል። ምክንያቱም አሁን አንዳንዴ አይታችሁ ከሆነ የተለያየ እንትን ላይ ሰዎች ከፊታቸው ላይ ፀጉር በመላጨት ያነሳሉ። ያንን ከማድረግ ይልቅ የነጭ ዕጣን ዘይትን አዘውትረን የምንጠቀም ከሆነ በፊታቸው ላይ ፀጉር ያለባቸውን ሴቶች ያንን ያስወግዳል። ያንን ችግር ብዙውን ጊዜ ሴት ፊት ላይ ያው ፀጉር ሲታይ አያምርም አይደለ? ቀንደባችን ሲኖር ይሄ ሽፋፍታችን ያምራል። ግን እንዲህ አላስፈላጊ እዚህ ጋር ቦታ እኔ እንደውም ቲክቶክ ላይ አየሁኝ እንዲህ በመላጫ ፊታቸውን እንዲህ ሲያጸዱ ምናምን ነገር እና ያንን ያስወግድልናል። የነጭ ዕጣን ዘይት ፊታችን አላስፈላጊ ቦታ ፀጉር እንዳያበቅል በማድረግ ፊታችን ጽድት ያለ የሚያምር ያደርግልናል ማለት ነው። ስለዚህ የነጭ ዕጣን ዘይት ከሚሰጡን ጥቅሞች ዋና ዋናዎቹ ናቸው የሚባለው ቅድም እንዳልኩት የቆዳ መሸብሸብን፣ ያለ እድሜ የሚመጣ እርጅና ይከላከልልናል። ሌላው ቀርቶ በድርቀት ምክንያት ወይንም ደግሞ በፀሐይ መመታት በተለያየ ምክንያት እንዲህ ቆዳ እንደመሸብሸብ ካለ ያንን ያክማል ወይንም ደግሞ እንዲዘረጋ ያደርጋል። ሁለተኛው ደግሞ በጣም ወጥ ከለር እንዲኖረን፣ ቆዳችን አንድ አይነት የተዝጎረጎረ እንዳይሆን ወጥ ከለር እንዲኖረን፣ ቆዳችን ጽድት እንዲል እንዲያምር ያደርግልናል ማለት ነው የነጭ ዕጣን ዘይት። እነዚህ ሁለት ጥቅሞች አንደኛ ነው የሚባልለት ጥቅሙ ነው። ሌላው ጠባሳን ያጠፋል። አጠቃቀሙ ቅድም ጠቅሼዋለሁ። ዘወትር ማታ ማታ ልክ እንደ ሞይስቸራይዘር ወይንም ደግሞ ሴረም አሁን ማታ ማታ ተቀብተን እናድራለን፣ ወይንም ሞይስቸራይዘር ማታ ማታ ተቀብተን እናድራለን አይደለ? ማታ ተቀብተን አድረን ጠዋት መታጠብ። የነጭ ዕጣን ዘይት ለደረቅ ቆዳም ለወዛም ቆዳም ይሆናል። ምክንያቱም ነጭ ዕጣን ብቻውን ብንጠቀመው ቆዳን የማድረቅ ባህሪ ያለው ልክ እንዲህ ተብላልቶ የሚሰራው ዘይት ሲሆን ግን የቆዳን ወንዝ ባላንስ ያደርጋል። ለደረቅም ለወዛምም ቆዳ ይሆናል የምንለው ምንድነው? ባላንስ ያደርጋል። በዚህ ቪዲዮ ያወራሁላችሁ ያለኝን ኢንፎርሜሽን አንብቤ የተረዳሁትን ከተለያየ ነገር ያጠናሁትን ደግሞ ያየሁትን ነው። ስለዚህ እንድትጠቀሙት ነጭ ዕጣን ዘይትን አበረታታችኋለሁ። ንጹህ ቆዳ እንዲኖራችሁ የሚያምር እንዲህ ግሎ የሚያደርግ አሁን እንግዲህ እንደተቀባሁት ስለሆነ ገና እየተብለጨለጨ ነው። ጠዋት አድሬ ስታጠበው ግን የሚያምር ጽድት ያለ ቆንጆ ግሎ የሚያደርግ የሚያበራ ወዝ ቆዳይን እንዲኖረው ያደርገዋል ማለት ነው። የነጭ ዕጣን ዘይት እንድትጠቀሙት በደንብ አበረታታችኋለሁ። የማከብራችሁ የምወዳችሁ የዛጎል ቤተሰብ ቪዲዮን አብራችሁኝ ቆይታችሁኝ ስላያችሁልኝ ከልብ ነው የማመሰግነው። አስተያየትና ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ደስ እያለኝ ነው መመልስላችሁ። አምላክ ለምድራችን ሰላም ሆነ ይበሉ።